ካሪክ ትላንትና በነበረው ፕሬስ ኮንፈረንስ ላይ ስለ ፖል ስኮልስ፣ ስለ ጄጄ ገብርኤል እንዲሁም ደግሞ ስለ ሃሪ ማጓየር እና ከጉዳቱ ስለተመለሰ አንድ ተጫዋች በነበረው ፕሬስ ኮንፈረንስ ላይ ተናግሯል። በዚህ ቪዲዮ ላይ ነግራችኋለሁ። ከዛ ፊት ግን እንደተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንቱ ፎሎ ማድረግ እንዳትረሱ። በመጀመሪያ ከጉዳታቸው ከተመለሱ ተጫዋቾች ጋር በተገናኘ ስለ ሜሰን ማውንት ትልቅ አፕዴት ሰጥቶናል። ምንም እንኳን በነገው ጨዋታ ላይ ይሰለፋል ወይንም ደግሞ አይሰለፍም የሚለውን ነገር 100% እርግጠኛ ሆኜ መናገር ባልችልም የተወሰነ ትሬኒንግ ሰርቷል። ሂዝ ፋንታስቲክ በመመለሱ በጣም ደስተኛ ነን ብሎ እንዲሁም ስለ 15 ዓመቱ ጄጄ ገብርኤል ተጠይቆ ነበረ። ለምንድን ነው በዋናው ቡድን ማናየው ተብሎ በዚህ ሲዝን አንደር 18 ጄጄ ገብርኤል በ19 ጨዋታዎች 18 ጎሎችን ማስቆጠር ችሏል። እስካሁን በዋናው ቡድን እያየ ነው ያሌለ ነው በፕሪሚየር ሊጉ ሩል ምክንያት ነው። ከዛ በተጨማሪ ደግሞ ምንም እንኳን ታለንት ያለው ቢሆንም ኤክስፖዝ ማድረግ አንፈልግም ብሏል። ከቀናቶች በፊት ጄጄ ገብርኤልን በተመለከተ አይደለም በዋናው ቡድን ይቅርና አንደር 21 ላይ ለምን እንደማይጮት አባቱ በዚህ መልኩ ኤክስፕሎይን አድርጎ ነበረ። ሲዝኑ ሲጀመር ጄጄ ገብርኤል 14 ዓመቱ ነበረ። 14 ዓመቱ ሆኖ ደግሞ የአንደር 21 መጮት አትችልም። ኢቨን ክለቡ በራሱ ፍቃድ ቢያጫውተው ክለቡ ለፋይን እንዲሁም ደግሞ ተጫዋቹ ትልቅ ቅጣት ሊደርስበት ይችላል። ያንን ነገር አቮይድ ለማድረግ ነው ስቲል ማንቸስተር ዩናይትድ ይህ ተጫዋች አንደር 21 እየተጫወተ ያለው ምንም እንኳን በዚህ ሲዝን 15ኛ ዓመቱን የያዘ ቢሆንም። ሃሪ ማጓየር ጋር በተገናኘ እንግሊዝን ወክሎ በዓለም ዋንጫ መሳተፍ አለበት ተብሎ ለተጠየቀው ጥያቄ ሃሪ ማጓየር የሚገርም ፋንታስቲክ ነገሮችን እያደረገ ነው። በፍሬም ውስጥ ራሱን አስገብቷል። ለመመረጥ እንደኔ ከሆነ መመረጥ አለበት ብሏል። መጨረሻም ስለ ፖል ስኮልስ የኢንስታግራም ፖስት ተጠይቆ ነበረ። ፖል ስኮልስ ከኒውካስሉ ጨዋታ በኋላ ማይክል ካሪክን እንዲሁም ደግሞ ቡድኑን የተቸበትን ፖስቶ ነበረ። ባለፉት 4 ጨዋታዎች ላይ ጥሩ አይደሉም በማለት ብዙዎች ያንን ኮንቴክስት ማይክል ካሪክን ዲግ ለማድረግ ነው ጀለሲ አለበት ሲሉ ነበሩ፣ እኔን ጨምሮ። ምንም እንኳን ፖል ስኮልስ በዚህ ሳምንት ፖድካስቱ ላይ ቀርቦ ማይክል ካሪክን ዳይሬክትሊ በስልክ አውርቼዋለሁ፣ ቴክስት አድርጌለታለሁ፣ አፖሎጂ አድርጌያለሁ ብሎ ነበረ። ይህንን በተገናኘም ማይክል ካሪክ ተጠይቀው ነገር አውት ኦፍ ኮንቴክስት ነው ብዙዎች ያነበቡት። እኔ ለሶሻል ሚዲያ ብዙ ትኩረት መስጠት አልፈልግም። ሁሉም ሰው የተለያየ ኦፒኒየን አለው፣ ያንንም ደግሞ ሪስፔክት አረጋለሁ ብሏል ማይክል ካሪክ። ዩናይትድን በዚህ ሲዝን ለማየት በጣም መዛግ አለብን። ነገር ግን ነገ we will be back ላይቭ እገባለሁ። ከጨዋታው ጋር በተገናኘ አዳዲስ የሚወጡ ነገሮችም ካሉ እንደዚሁ አሳውቃችኋለሁ። ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ማድረግ እንዳትረሱ።